አሰላሙ አለይኩም ወራህመቱላሂ ወበረካቱ። ውድና የተከበራችሁ የእሙ ሀኒፋ በይቱል ቁርአን ቤተሰቦቼ እንዴት ናችሁ? ደህና ናችሁ? በእኔ በኩል አልሐምዱሊላህ ረቢል ዓለሚን። እንደሚታወቀው ባለፈ ሳምንት ወይም ባለፈ ዕለታ አደርሱ ሳሊስ ቀርተን አሳልፈናል ማለት ነው። ኢንሻአላህ ሶስተኛው ደርስ ቀርተን አሳልፈናል። ዛሬ ደግሞ ኢንሻአላህ የምናየው አደርሱ ራቢዕ ይሆናል ማለት ነው። ኢንሻአላህ አደርሱ ራቢዕ ስለ ፈትሐ ስለ ከስራና ስለ ዶማ እንማራለን ማለት ነው። ቢኢዝኒላህ እንየው። ይሄ አደርሱ ራቢዕ የሚያልቀው መጨረሻው እስከዚህ ጋር ድረስ ነው ማለት ነው። ይሄ ምልክት ያደረኩበት እስከዚህ ድረስ ነው ማለት ነው። ስለዚህ ከመጀመሪያው ጀምረን እዚህ ድረስ እንቀራለን ማለት ነው ኢንሻአላህ። ሀያኩሙላህ። አዑዙ ቢላሂ ሚነሽ ሸይጧኒር ረጂም بسم الله الرحمن الرحيم. الدرس الرابع الحروف المتحركة الحركات فتحة كسرة ضمة. حمزة فتحة أ، حمزة كسرة إي، آئي، حمزة ضمة أو، آئي أو، ها فتحة ح، ها كسرة هي، ها هي، ها ضمة هو، ها هي هو. عين فتحة ع، عين كسرة عي، عين ضمة عو، آعي عو. حا فتحة ح، حا كسرة حي، حا ضمة حو، حا حي حو. غين فتحة غ، غين كسرة غي، غاغي، غين ضمة غو، غاغي غو. خا فتحة خا، خا كسرة خي، خاخي، خا ضمة خو، خاخي خو. قاف فتحة قا، قاف كسرة قي، قاقي، قاف ضمة قو، قاقي قو. كاف فتحة كا، كاف كسرة كي، كاكي، كاف ضمة كو، كاكي كو. جيم فتحة جا، جيم كسرة جي، جاجي، جيم ضمة جو، جاجي جو. شين فتحة شا، شين كسرة شي، شاشي، شين ضمة شو، شاشي شو. يا فتحة يا، يا كسرة يي، يا ضمة يو، يا يي يو. ضاد فتحة ضا، ضاد كسرة ضي، ضاضي، ضاد ضمة ضو، ضاضي ضو. لام فتحة لا، لام كسرة لي، لالي، لام ضمة لو، لالي لو. نون فتحة نا، نون كسرة ني، ناني، نون ضمة نو، ناني نو. را فتحة را، را كسرة ري، راري، را ضمة رو، راري رو. طا فتحة طا، طا كسرة طي، طاطي، طا ضمة طو، طاطي طو. دال فتحة دا، دال كسرة دي، دادي، دال ضمة دو، دادي دو. تا فتحة تا، تا كسرة تي، تاتي، تا ضمة تو، تاتي تو. صاد فتحة صا، صاد كسرة صي، صاصي، صاد ضمة صو، صاصي سو. سين فتحة سا، سين كسرة سي، ساسي، سين ضمة سو، ساسي سو. زا فتحة زا،
ዛ ከስራ ዚ ዘዚ ዛ ضማ ዙ ዛዚዙ ظ ፈትሐ ظ ظ ከስራ ظ ظ ظ ضማ ظ ظ ظ ዛል ፈትሐ ዛ ዛል ከስራ ዚ ዘዚ ዛል ደማ ዙ ዛዚዙ ሳ ፈትሐ ሳ ሳ ከስራ ሲ ሰሲ ሳ ضማ ሱ ሰሲሱ ፋ ፈትሐ ፋ ፋ ከስራ ፊ ፈፊ ፋ ضማ ፉ ፈፊፉ ዋው ፈትሐ ዋ ዋው ከስራ ዊ ዋዊ ዋው ضማ ው ዋዊው ባ ፈትሐ ባ ባ ከስራ ቢ ባቢ ባ ضማ ቡ ባቢቡ ሚም ፈትሐ ማ ሚም ከስራ ሚ ማሚ ሚም ضማ ሙ ማሚሙ الدرس الرابع እስከዚህ ድረስ ነው ማለት ነው። እዚህ ጋር ያበቃል። ይሄኛው ያደርሱል ኻሚስ ሌላ ደርስ ነው። እዚህ ጋር እንዳመጡ ሚን ፈትሐ ማ ሚን ከስራ ሚ ማሚ ሚም ضማ ሙ ማሚሙ መጨረሻው ነው ያደርሱ ራቢዕ የአራተኛው ደርስ ማለት ነው ኢንሻአላህ። ስለዚህ ወደ ኋላ እንመለስ። አሁን እዚህ ጋር ፈትሐ ማለት የመጀመሪያ ፊደልን ነው የምታመለክተው። ፈትሐ ወይም ሀምዛ ፈትሐ አ ስንል አ የአማርኛ አ ኡ ኢ አ የመጀመሪያ ፊደል ነው የምታመለክተው ማለት ነው። ሀምዛ ከስራ ኢ ስንል ደግሞ ሶስተኛ ፊደል ነው የምታመለክተው። አ ኡ ኢ ከስራ ከሆነች ማንኛውም ፊደል ላይ ብትመጣ ሶስተኛ ፊደልን ነው የምታመለክተን ማለት ነው። ሶስተኛ ፊደል ታስይዘናለች ማለት ነው። ከስራ ከመጣች ሶስተኛ ፊደል ናት ማለት ነው። ሐምዛ ዶማ አለን ኡ ደግሞ ሁለተኛ ፊደልን ነው የምታመለክተን ማለት ነው። ዶማ ሁለተኛ ፊደል ነው የምትሰጠን። ኡ በእኛ ኡ ሁለተኛ ፊደል። ስለዚህ ይህም ዶማ ከመጣ ሁለተኛ ፊደል ነው የሚያመለክተው ማለት ነው። ስለዚህ ፈትሐ የመጀመሪያ ፊደል ነው የሚያመለክተው ፈትሐ። ከስራ ደግሞ ሶስተኛ ፊደል ነው የሚያመለክተው። ዶማ ደግሞ ሁለተኛ ፊደል ነው የሚሰጠን ማለት ነው። ስለዚህ ኢ ኡ ይህም እንደዛው ያው ነው። ሐምዛ ምንድነው? ሀ ፈትሐ ሀ የመጀመሪያ ፊደል። ሀ ከስራ ሂ ሀ ሁ ሂ ሶስተኛ ፊደል። ሀ ዶማ ሁ ዶማ ሁለተኛ ፊደል ነው የምታስይዘን ማለት ነው። ሁ ሀ ሂ ሁ ማንኛውም ቦታ ላይ ሀ ሂ ሁ። ዓይን ፈትሐ ዓይን ፈትሐ ዓይን ከስራ ዓይን ዶማ ዑ። ስለዚህ ይህንን ልብ ልታደርጉ ይገባል ማለት ነው ኢንሻአላህ ማለት ነው። በቃ ፈትሐ ከተባላችሁ የመጀመሪያ ፊደልን ነው የሚያመለክተው። ከስራ ከተባላችሁ ሶስተኛ ፊደልን፣ ዶማ ከተባለ ደግሞ ሁለተኛ ፊደል ማለት ነው። ለምሳሌ እዚህ ጋር እንምጣና ቃ ፈትሐ ቃ የመጀመሪያ ፊደል ናት። ቃ ቁ ቂ ቃ አይደል የምንለው? ቃ ፈትሐ ቃ። ወይም ደግሞ ካ ፈትሐ ከኩኪ ካ። ወይም ደግሞ ሺን ፈትሐ ሸ የመጀመሪያ ፊደል ሸ። ላም ፈትሐ ለ የመጀመሪያ ፊደል። ራ ፈትሐ ራ የመጀመሪያ ፊደል ማለት ነው። ይህም ደግሞ እንደዚሁ ላም ከስራ ለሉ ሶስተኛ ፊደል። ጧ ከስራ ጣጡ ሶስተኛ ፊደል ማለት ነው። ዛ ዶማ ዙ ዛዚ ዙ። ዶማ ደግሞ ሁለተኛ ፊደል ነው የምትሰጠን። ዘዚ ዙ ሁለተኛ ፊደል ማለት ነው። ስለዚህ በዚህ መሰረት ኢንሻአላህ የፈትሐና የከስራን የዶማን ምልክቶችን በደንብ ያቸው። ፈትሐ ምን እንደምትመስል፣ ከስራ ደግሞ ከታች ስትመጣ እንዴት ምን እንደምትመስል፣ ዶማ ደግሞ ከላይ መታ ምን እንደምትመስል በደንብ አዩዋት ማለት ነው። ዛሬ በዚህ እናበቃለን ኢንሻአላህ።
ቀጣዩ ደግሞ አደርሱል ኻሚስ ይሆናል ማለት ነው ኢንሻአላህ። አደርሱ ራቢዕ ልክ እስከዚህ ድረስ ነው የምትቀሩት ማለት ነው። ይሄ መጨረሻው ነው። የመጨረሻው እስከ ሚም ደግሞ የመጨረሻው እዚህ ጋር ድረስ ነው ኢንሻአላህ። ቀጣዩ ደግሞ አደርሱል ኻሚስ በቀጣይ እንቀራለን። ባረከላሁ ፊኩም ኢንሻአላህ። ቻናሌን ከወደዳችሁት ሰብስክራይብ አድርጉልኝ። ሀሳብ አስተያየታችሁንም ስጡ፣ ለሌሎችም ሼር አድርጉ። ባረከላሁ ፊኩም። ወሰላሙ አለይኩም ወራህመቱላሂ ወበረካቱ።